ሃይ ጋይስ እንዴት ናችሁ? ሰላም ናችሁ ወይ? እንኳን ደህና መጣችሁ ወደዚህ ሱስዌ ቻናል። ለቻናል አዲስ የሆናችሁ ሳብስክራይብ፣ ላይክ፣ ሼር፣ ኮሜንት ማድረግ እንዳትረሱ። ዛሬ የማሳያችሁ በጣም የሚያምር የዳቦ አሰራር ወይ ፓናቶኒ ወይ አምባሻ፣ ደስ ያላችሁን ስም ሰይሙት። ልክ እንደዚህ እንደምታዩት በጣም ነው የሚያምረው፣ በጣም ነው ደግሞ የሚጣፍጠው። የተጠቀምኳቸውን ግብአቶች እንዳለ ዲስክሪፕሽን ላይ ያስቀምጥላችኋለሁ። ባለፈው ሰርቼው ቲክቶክ ላይ ብዙዎቻችሁ ወዳችሁት አሰራሩን አሳይን ላላችሁኝ ይሄው ነው አሰራሩ። በዚህ አጋጣሚ ለክርስቲያን እህቶቼም እንኳን አደረሳችሁ ማለት ፈልጋለሁ። ለዓመት በዓል ይጠቅማችኋል። ይህንን ቪዲዮ ተከታተሉት። ሶ ያ አብረን በአንድ ላይ ዳቦችንን እንስራ። በመጀመሪያ አንድ ኩባያ ከግማሽ ውሃ፣ አንድ ኩባያ ደግሞ ወተት ተጠቀምኩኝ። ትልቅ ማንኪያ እርሾ፣ አንድ ትልቅ ማንኪያ ቤኪንግ ፓውደር፣ አንድ እንቁላል፣ ቫኒላ፣ ስኳር ግማሽ ኩባያ፣ ጨው፣ የተፈጨ ሄል። ይሄ ግዴታ ካላችሁ ግዴታ መጠቀም አለባችሁ። ጥቁር አዝሙድ፣ ዘቢብ፣ ሩብ ኩባያ ደግሞ ዘይት። ያው ግብአቱን ነው የምነግራችሁ። መጠኑ እንደፈለጋችሁ ማብዛት መቀነስ መብታችሁ ነው። ስኳርም ጨውም እንደፈለጋችሁ። ከዛ ሚክስ እናደርግና እንደዚህ ማብኪያው ማሽኑ ካላችሁ አሪፍ፣ ካልሆነ በእጃችሁ በደንብ አድርገን ነው ማብኳት ያለብን። እዚህ ጋር አሁን እኔ መጀመሪያ ወደ 5 ኩባያ የሚሆን ፎርኖ ዱቄት ይጨምርና ከዛ ማብኳት ጀምራለሁ። እያየው ነው መጨመር የምፈልገው። እዚህ ጋር ቆንጆ ለስላሳ ዳቦ መጋገር ከፈለግን ሊጡ ጠንካራ መሆን የለበትም፣ ለስላሳ ነው መሆን ያለበት። ለስለስ ያለ ሊጥ ነው መሆን ያለበት። ስለዚህ እያየው እየጨመርኩ ነው ማቦካው። ከዛ መልሼ ደግሞ 2 ኩባያ ጨመርኩበት። ከዛ በደንብ አድርጌ አቦካዋለሁ። በደንብ አድርጋችሁ ማብኳት አለባችሁ። ለስላሳ የሆነ ሊጥ ነው የሚያስፈልገን ይህንና ዳቦ ለመጋገር ማለት ነው። እንደምታዩት ማሽኑ በደንብ አድርጎ አብኩቶልኛል። ከዛ እንደዚህ እንደምታዩት ምጥጥ ማለት አለበት። በቃ ቆንጆ መሆን ዘይት ቀባ አድርገን ከዛ ሸፍነን ሙቀት ያለበት አካባቢ ላይ አድርገን እስከሚቦካ እናቆየዋለን ማለት ነው። እኔ ለ1 ሰዓት ከግማሽ የሚሆን አቆይቼዋለሁ እዚህ ጋር ኩፍ እስከሚልልኝ ማለት ነው። ደብል ሳይዝ እስከሚሆን በደንብ አድርገን ሸፍነን ሙቀታማ አካባቢ ላይ እናስቀምጠዋለን ማለት ነው። ከዛ እዩት እንዴት እንደሚያምር። ከ1 ሰዓት ከግማሽ በኋላ እንደዚህ ሆኖ ኩፍ ብሎልኛል። እንደዚህ ቆንጆ ሆኖ ኩፍ ያለ ሊጥ እንዲሆንላችሁ ከፈለጋችሁ እርሾችሁ ቆንጆ መሆን አለበት። ማለቴ አዲስ ተከፍቶ የቆየ ምናምን ከሆነ ቆንጆ አይሆንልንም። ብዙ ጊዜ አዲስ ብንጠቀም ተመራጭ ነው እርሾ። ከዛ መንጋግርበትን ፓትሪያ አምጥቼ ዘይት ቀባዋለሁ። እንደዚህ አይነት የኬክ መጋገሪያ ካላችሁ አሪፍ፣ ካልሆነ ያላችሁ እንደዚህ ረዘም ያለ ወደ ላይ ነገር እንደዛ አይነት መጋገሪያ ታመጡና ሌቱን ልክ እንደምታዩኝ እዚህ ጋር ወደ 3 ከፋፍለዋለሁ መጀመሪያ። ከዛ እንደዚህ ክብ ቅርጽ አስይዤ ከዛ ማዳመጥ ጀምራለሁ። እዚህ ጋር 2 አይነት አይዲያ ሰጣችኋለሁ። በቃ ኖርማል በጣም ቀላል ነው። እንደዚህ ዳመጥ እናደርገዋለን። ወደ 2 ከፍለዋለሁ። ልክ እንደ ገመድ እንደዚህ በቃ ጠቅልል አድርጌ ልክ እንደዚህ እንደምታይ ትምትም እያደረኩ ከዛ ዙሪያውን እንደዚህ አክብቤ እዛ የምጋግርበት ውስጥ ማድረግ ነው። ይሄኛውን ደግሞ ልክ ለ3 ቆርጠውና ልክ እንደ ሹሩባ እሰራዋለሁ ማለት ነው። በጣም ነው ቀላል አሰራር። እንደፈለጋችሁ ጥቅልል ላርጋችሁ ማስገባት ትችላላችሁ። ያው ሲቦካ ስለሚያያዝ ምንም ችግር የለውም። ቅርጽ ምናምን አንልም ማለት ነው። ብዙ ጊዜ አሁን እዚህ ስንጠቀም የምንፈልገውን አይነት ግብአት መጠቀም እንችላለን። አሁን እዚህ ጋር እርጎ መጨመር ከፈለጋችሁ የብርቱካን ፍቅፋቄ ደስ ያላችሁን መጠቀም ትችላላችሁ። ያው ግዴታ አይደለም። እኔ የተጠቀምኩትን መጠቀም ያለባችሁ። የምታገኙትን ነገር የምትወዱትን ነገር መጠቀም ትችላላችሁ የኔ ቆንጆች። እንደዚህ እያረጋችሁ ሁሉንም አድርገን ከጨረስን በኋላ አሁንም ሸፍነን ከ45 እስከ 1 ሰዓት የሚሆን እናቆየዋለን። ከ45 ደቂቃ እስከ 1 ሰዓት የሚሆን እንደዚህ ኦቨን አካባቢ ብናስቀምጠው ጥሩ ነው። ሙቀት እንዲኖረው ነው፣ ቶሎ ኩፍ እንዲልልን ማለት ነው። እኔ አሁን ልክ እንደዚህ እንደምታዩት እንደዚህ ስፔሱ ላይ ቁጭ አድርጊው ነበር እየሰራው ስለነበር ሙቀትም ስለነበረ ከዛ በሙቀቱ እንደዚህ ቆንጆ ሆኖ ኩፍ ይልልናል። እዩት፣ መሻአላህ በጣም ነው የሚያምረው። ከዛ እዚህ ጋር
እንቁላል፣ ወተት፣ ቫኒላ አድርጌ ከላይ ቀባዋለሁ። የእንቁላል ሽታም የማትወዱ ከሆነ ዝም ብላችሁ ወተትም ውሃም መቀባት ትችላላችሁ። ግን ያው ቫኒላ ስላረኩበት ብዙም ሽታ የለውም ማለት ነው። በደንብ አድርገን እንደዚህ ቀብተን ከላይ ስምስም አረጋለሁ ሰሊጥ ማለት ነው። ከዛ ኦቨን ውስጥ በ180 ዲግሪ ከላይም ከታችም ነው የምንለኩሰው ከ30 እስከ 40 ደቂቃ እናበስለዋለን ማለት ነው። ኦቨናችንን ያው እንደዚህ እሳቱ ኃይለኛ መሆን የለበትም፣ በደንብ ውስጡ እንዲበስልልን ማለት ነው። ልክ እንደዚህ ቀይ እስከሚሆንላችሁ ታበስሉትና ልክ ከኦቨን ካወጣችሁት በኋላ የገበታ ቂቤ ጨው የሌለው ወይ ደግሞ ዘይት እንደዚህ አድርገን ቀብተን ሸፍነን ለ10 ደቂቃ እናቆየዋለን። ለምንድን ነው እንደዛ የምናደርገው? በጣም ሶፍት እና ለስላሳ ሆኖ ቆንጆ አምባሻ ወይ ዳቦ እንዲሆንልን። የትኛውም አይነት ዳቦ አምባሻ ስትጋግሩ እንደዚህ ካረጋችሁት ልክ እንደምታዩት አሁን እዚህ ጋር እዩት፣ በጣም ለስላሳና ቆንጆ ነው የሚሆንላችሁ ማለት ነው። ከዛ ጫፍ ጫፉን እንደዚህ አድርጋችሁ በቢላ ነካ ነካ ታደርጉታላችሁ፣ ያው ስታስወጡት እንዲመቻችሁ ማለት ነው። ከዛ ቀስ አድርገን ገልበጥ አድርገን እናወጣዋለን፣ እንዳይበላሽብን ጥንቅቅ ብለን ማለት ነው። የኔ ይሄ ባትሪው አሪፍ ስለሆነ ብዙም አይዝም፣ ግን እንደሚይዝ ከሆነ የእናንተ ተጠንቅቃችሁ ቀስ አድርጋችሁ በቢላ ነካ ነካ ታደርጉታላችሁ። ከዛ ይዩት እንዴት እንደሚያምር ማሻአላህ፣ በጣም ነው የሚያምረው። ለአይንም በጣም ነው የሚያምረው፣ አፍ ላይም በጣም ነው የሚጣፍጠው። በተለይ ይሄ የሄሉ ጉዳይ እንዳትረሱት፣ በጣም ነው የሚያጣፍጠው። ልነግራችሁ አልችልም። ሽታው ጣዕሙ በጣም ነው ቆንጆ የሚሆንላችሁ። ከሄል ፈጭታችሁ መጨመር እንዳትረሱ ካገኛችሁ ማለት ነው። በቃ ልክ እንደ ከበሮ ብመታውም ወደዛ ባረገውም ወደዚህ ባረገው ምንም አይሆንም። በቃ ሶፍት ሆኗላ። በጣም ነው ቆንጆ ሆነልኝ። ልክ እንደዚህ እንደምታዩት ቆንጆ አድርጋችሁ ዳቦ ለመጋገር ቆንጆ የሆነ እርሾ ያስፈልገናል። ሊጡ ደግሞ ጠንካራ መሆን የለበትም ማለት ነው። እንደዚህ አይነት ቆንጆ አይነት ሪዛልት ማግኘት ከፈለጋችሁ እንደነገርኳችሁ የምትፈልጉትን ያህል መጠን መጠቀም ትችላላችሁ። ከፈለጋችሁም ብርቱካንም፣ ሎሚም፣ ፍቅፋቄም የፈለጋችሁትን ሌላ ኤክስትራ ነገር መጨመር ትችላላችሁ። እዩት፣ ውስጡ ደግሞ በጣም ቆንጆ ሆኖ በስሎልኛል ማለት ነው። ያ ይሄንን ይመስላል። ይሄ የዳቦን በለው አምባሻን በለው ወይ ፓናቶኒ የፈለጋችሁትን ስም ስጡት። እንደዚህ አድርጋችሁ ቆንጆ አድርጋችሁ መስራት ትችላላችሁ። አይሆፕ ይሄ ቪዲዮ ያግዛችኋል ብዬ ተስፋ አረጋለሁ። ለቡና ቁርስ ነው፣ ለፕሮግራም ነው፣ ለዓመት በዓል ነው፣ ለፈለጋችሁት አጋጣሚ መስራት ትችላላችሁ። ያው ቪዲዮን ከወደዳችሁ ላይክ፣ ሼር፣ ኮሜንት ማድረግ እንዳትረሱ። ሰብስክራይብ ያላረጋችሁኝ ካላችሁም ሰብስክራይብ አድርጉኝ። ያ በጣም ነው የምወዳችሁ። ያ በሌላ ቪዲዮ ያገናኘን። ላቭ ዩ ጋይስ ባይ